በኮሌጆች መሃል ፈጠራ ወዳድሮ አዳዲስ ሀሳቦች አቅም ያለው ፈጥሮ ለሀገር የሚበጅ ግኝት ያመጡትን እውቅና በመስጠት እጅ እንነሳለን። ለጥቃቅንና አነስተኛ ተቋም ኢንተርፕራይዞችን እያገዙ ባቅም መድረክ እየሰጡ እያስተዋወቁ ከፍ ይበሉ ጎልተው በውጤት ይድመቁ። ቴክኖሎጂ እውቀት በክህሎት በልማት ሀገር ከፍ ትላለች ታድጋለች በስኬት። ኢንተርፕራይዝና ቴክኖሎጂ ልማት ዘርፍ የተደገፉ ራሳቸውን ጠቅመው ለሀገር ለከተማው ሀገር በልጆቿ ጥረትና ግረት ትገነባለች። የሚሰሩ እጆች፣ የሚፈጥሩ አእምሮዎች ለሀገር ግንባታ ትልቅ መሰረትን ይጥላሉ። ሀገራችን ኢትዮጵያም በዚህ ወቅት በቴክኖሎጂ ፈጠራ፣ በቴክኖሎጂ መቅዳትና መልሶ በመጠቀም የዓለምን ፈጣን እድገት መቀላቀል ችላለች። በቅርቡ እንደምናስታውሰው ክቡር ጠቅላይ ሚኒስትራችን በአርቲፊሻል ኢንተለጀንስ ዘርፍ ባመጡት ትልቅ የመሪነት ለውጥ እውቅና ማግኘታቸውን እናስታውሳለን። ይሄ በሀገራችን ላይ እየታየ ያለውን ሁለንተናዊ ፈጣን ለውጥ ያሳያል። ቴክኖሎጂን በመጠቀም ቴክኖሎጂን በመፍጠር ቴክኖሎጂን የሚፈጥሩ አእምሮዎች እንዲበራከቱ በማድረግ የተያዝነው ጉዞ ተኪ ምርቶችን ይዘውልን መጥተዋል። ትላንትና የውጭ ምንዛሬን በማጣት ምክንያት በአግባቡና በምንፈልገው ልክ ያልተጠቀምንባቸው እንዲሁም ተኪ ምርቶች ስላልነበሩን የምንፈልገውን ፈጣን እድገት ማስመዝገብ ውስጥ እጥረት ሲፈጥሩብን የነበሩትን በመቅረፍ በኩል ትልልቅ ለውጦችን እያየን ነው። በዚህ ዘንድ ቴክኒክና ሙያ ኮሌጆቻችን እየሰሩ ያሉት ስራ ያመጣው ውጤት በእውነቱ ትልቅ ክብር ሊሰጠው ይገባል። እነኚህ የሚፈጥሩ አእምሮዎች፣ የሚሰሩ እጆች ምን ያክል እየተበራከቱ እንደመጡና በትጋትም ውጤታማ እንደሆኑ ያሳዩናል። ዛሬ በዚህ ኤግዚቢሽን ላይ ያየናቸው ተኪ ምርቶችን የሚያመርቱ እንዲሁም ዓለም አቀፍ ስታንዳርድ የሆኑ ምርቶችን እያመረቱ ለውጪ መላክ የሚያስችሉ አቅሞችን እየፈጠርን እንደሆነ አመላክተውናል። በተለይ ከተማችን አዲስ አበባ ላይ በፈጣን ለውጥ ሂደት እየሰራን ባለነው ስራ በቴክኒክና ሙያ ኮሌጆች ውጤቶች በጣም ተደግፈናል። አብዛኛው ከውጪ ማስገባት ይገባን የነበረ ነገር ግን እንዳናስገባ አቅም የሆኑን ምርቶች ከቴክኒክና ሙያ ያገኘናቸው ናቸው። ዛሬ በመንገዶች ላይ የምናያቸው እጅግ በጣም የሚያማምሩ ዘመኑን የዋጁ ዓለም ላይ ጭምር አዳዲስ የሆኑ የመብራት ምርቶች እንዲሁም በመንገድ ላይ ተጠቀምናቸው አዳዲስ ምርቶችና የመስራትና ውጤታማ የማድረግ ትልቅ ትጋቶች ቴክኒክና ሙያን ውጤት ያመላክታሉ ማለት ነው። ዛሬ ላይ እነኚህን ውጤቶች ይዛችሁ የቀረባችሁ ወጣቶች እንደዚሁም መምህራኖች በአጠቃላይ እየሰራችሁ ያላችሁት ስራ አንድ ኮሌጅን መምራትና በኮሌጅ ውስጥ አንዳንድ ፈጠራዎችን ይዞ የመምጣት ጉዳይ አይደለም። ከዛ በላይ ትልቅ ትርጉም አላቸው። የሀገር ግንባታ አካል ናቸው። ሀገር እነኚህን አይነት አእምሮችና እጆች የምትፈልግበት እጅግ ወሳኝ ምዕራፍ ላይ ነው የምንገኘው። መተካት ብቻ ሳይሆን መላክ ይገባናል። ሰርተዋል፣ እኛም መስራት እንችላለን። ሌሎች እንደሚሰሩት ሌሎች እንደሚፈጥሩት ሀገርን በመውደድ በትልቅ ትጋት 24/7 በመስራት እነኚህን ውጤቶች ማስፋትና እጥረቶች ባሉበት ስፍራ ላይ ሁሉ
ማዳረስ እንችላለን። ዋናው እንችላለን ብለን ማመን ነው። አምነን ደግሞ መተግበር ነው። ለዚህ የሚያስፈልጋችሁን ድጋፍ ሁሉ የከተማ አስተዳደሩ ሁልጊዜ እንደሚያደርገው ዛሬም አጠናክሮ ይቀጥላል። እናንተ እነኚህን ስራዎች ሲሰሩ የምትፈጥሩት የስራ እድል ሰፊ ነው። በምርት በኩል የምናገኘው ውጤት በጣም ወሳኝ ነው። በተጨማሪ እንደ ሀገር ራሳችንን ችለን መራመድ እንድንችልና በስፋትም መስራት መተግበር እንድንችል ትልልቅ ግብአቶች ናቸውና በዚህ ልክ ራሳችሁን የበለጠ ማዘጋጀት፣ በሰራችሁ ሳትረኩ ከዚህ በላይ መስራት እንደምትችሉ ማሰብ፣ ለአእምሯችሁ መንገር፣ እጆቻችሁን ማዘዝ በጣም ያስፈልጋል። በእናንተ ላይ ብቻ መወሰን አንፈልግም። በርካታ ተማሪዎች በተለይ በዚህም አመት ሆነ ባለፉት አመታት 12ኛ ክፍልን ሲፈተኑ ወደ ትልልቅ ዩኒቨርሲቲዎች መግባት ያልቻሉ ወጣቶች እናንተን ተከትለው እጅግ ውጤታማ መሆን እንደሚቻል የቴክኒክና ሙያ ኮሌጆቻችን በገቢም ሆነ በስራ እድል ፈጠራ በተጨማሪ ደግሞ ብዙ ውጤታማ መሆንና ለሀገር ውጤታማነትም ግብአትን ማምጣት እንደሚቻል አምነው ኮሌጆቻችንን በብዛት እንዲቀላቀሉ እንፈልጋለን። ወደ ዩኒቨርሲቲ መግባት አልተቻለም ማለት ውጤታማነት ተገድቧል ማለት አይደለም። ለዚህ ደግሞ ከኮሌጆቻችን በላይ ምስክር የለምና በዚህ እሳቤ ኮሌጆቻችን በስፋት ለመቀበል፣ ለማሰልጠን፣ ብቁ ለማድረግ ኮሌጆቻችን ውስጥ ገብተው ውጤታማ የማይሆኑ መፍጠር የማይችሉ ሀሳብ ማፍለቅ የማይችሉ መኖር እስከማይችሉ ድረስ ተክታችሁ መስራት ይገባችኋል። ምሳሌነታችሁ ለቀጣይ ላለው ትውልድና ቀጥሎ ውጤታማ መሆን ለሚገባው ዜጋ ሁሉ የሰፋ በእርግጥ ውጤታማነት ሁልጊዜ ከትጋት እንደሚመነጭ ማሳያ የሆኑ ዘንድ አደራ ማለት እወዳለሁ። ይህንን ኤግዚቢሽን በዚህ ደረጃ አቀናይታችሁ አስተባብራችሁ ኮሌጆቻችንም ውጤታማ እንዲሆኑ የሰራችሁ የመራችሁትን ሁሉ ከልቤ ማመስገን እወዳለሁኝ። ከኔ በላይ በእናንተ ውጤት የተጠቀመው ከተማ አስተዳደራችን፣ ህዝባችን ያመሰግናችኋል፣ ኮርተንባችኋል። በርቱ ማለት እወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ።